በሱ ያበሰበሰ ለሰዎች መልካም ነገር ሲሰራ የነበረን ሰው ከዛ በኋላ ከጊዜ በኋላ ጥሩ ሰው ነው ብለው ከሞተ በኋላ ማምለክ ጀመሩ። የራሳቸውን እንደ ጣዖት አድርገው ሰርተው ወይም ደግሞ ያንን ራሱ ሰማያትና ምድርን የፈጠረ አምላክ ነው ብለው አይደለም የሚያመልኩት። ወደ ፈጣሪ እሱ ለሰዎች መልካም ሲያደርግ ስለነበረ ወደ ፈጣሪ ያቀርበናል የሚል ንሳቤ ስለነበራቸው ነው እንጂ ያንን አካል ሲያመልኩት የነበረው ቁረይሾች እንደዚሁም ድንጋይንም ሌሎችም ነገራቶች እየፈለጡ ሲያመልኩ የነበረው ጣዖታዊያን ሰማያትና ምድርን የፈጠረ አምላክ ነው ብለው አይደለም። ሰማያትና ምድርን የፈጠረ አንዱና ብቸኛ አምላክ አላህ እንደሆነ ያምናሉ። ገብቷቸዋል። አላህ ጣዖት ነው ብለው የሚያምን አንድ የቁረይሽ ማህበረሰብ አታመጡም ክርስቲያኖች። ግልጽ ነው። ስለዚህ ወደዛ አቃርበው እነዚያን አካላቶች ያቀርቡና ወደ አምላክ ብለው የሚያመልኳቸው ነበሩ፣ የራሳቸው ጣዖቶች እየሰሩ ማለት ነው። ከዛ ውጪ ግን የሰማያትና የምድር ፈጣሪ ነገራቶችን ሁሉ ካለመኖር ወደ መኖር ያመጣ አይሁዶችም ሆነ ክርስቲያኖችም ሆነ የትኞቹም ጥንት አንዱ አምላክ ሲባል የነበረው አላህ ተብሎ እንደሚታመን ያውቃሉ። ገጽ ነብዩ ከመምጣታቸው በፊት ራሱ ማለት ነው። ነብዩ ራሱ ሲወያያቸው እኮ የነበሩት ሰዎች እኮ አይሁዶች መዲና ላይ የነበሩ ሰዎች እኮ አይሁዶች የነበሩ መዲና ላይ የነበሩ አይሁዶች እኮ አላህ ብለው እኮ ነው አምላካቸውን የሚጠሩት ነብዩ ከመምጣታቸው በፊት ማለት ነው። ነብዩ ሲጠባበቁ የነበሩ ሰዎች ከዛ በኋላ ኩራት ይዟቸውን አይደል ነብያችንን አልንቀበል መጀመሪያ ነብዩን ለመጠባበቅ ወደ መዲና ከሄዱ በኋላ ነብዩን ከዛ በኋላ በሚመጡ ጊዜ ከቁረሽ ሲመጡ ወይም ከቁረሽ ማህበረሰብ በሚነሱ ጊዜ እሳቸው የቁረሽ ዘር ስለሆኑ የአረብ ዘር ስለሆኑ አንቀበልም በማለት ተው የተቀበሉ ሰዎች ቢኖሩ ማለት ነው። ከአይሁድ ማህበረሰብ ሆነ እውቀት ያላቸው ሰዎች አሉ። ነብዩላህ ኢብኑ ሰላም የአይሁድ ምሁር ነው አሁን እሱ ተቀብሏል። እሱ ለምሳሌ ሌሎችም ክርስቲያኖች ነብዩን ሲቀበሉ አብዛኞቹ ግን ያልተቀበሉበት ምክንያት ምንድነው? ከቁረይሾች ጋር ለዛ ነው ሙሽሪኮች እርስ በርሳቸው ይተጋገዛሉ። ስለዚህ ምንድነው ያደረጉት? ከነብዩ መዋጋት ጀመሩ ማለት ነው ከቁረይሾች ጋር ሆኖ። ነገር ግን ሁላቸውም ቢሆኑ ቁረይሾችም ቢሆኑ አይሁዶችም ቢሆኑ ክርስቲያኖችም ቢሆኑ አላህ የሚለውን ስያሜ ለጣዖታት ተጠቅመው ታያውቁም። ገጽ ነው። ሰማያትና ምድርን ያለ ቤት ያስገኘ አንዱ አምላክ ብሎ ነው የሚጠቀሙት። አይ እንደዛ አይደለም ብሎ የሚሞግት ክርስቲያን ካለ ደግሞ ማስረጃ ይዞ መምጣት ነው ያለበት። እና የቅድም የተነሳው ሙግት አለ ደግሞ አሁን ክርስቲያኖች ከእኛን እንደዚህ ብለው እንደጠየቁን ሁሉ እነሱን ደግሞ አሁን ሙሴ ካመጣው መጽሐፍ ውጭ አሁን እንግዲህ እነሱ መጽሐፍ የሚጀምረው ከሙሴ መጽሐፍ ነው። ከዛ ፍጥረት በፊት ያለ መጽሐፍ አንድ መጽሐፍ አለ ተብሎ ይታመናል። ማን ነው ስሙ ጠፋብኝ። ከዛ ውጪ አንድ መጽሐፍ የላቸውም። ጥንት የነበረ ማለት ነው። እንግዲህ እነ አብርሃም እነ ኖህ ከዛ በፊት የነበሩት አካላቶች እነ ያዕቆብ እነ ይስሐቅ እነ እስማኤል እነዚያ ሁሉ ሲታዘዙበት አምላክን ያመልኩ ነበረ። ያ አምላክ ማን ነው የሚለውን ነገር እንደገና ደግሞ ጣዖት ያንን እንግዲህ ሶርስ ከሌላቸው ወይም ደግሞ ጥንታዊ ታሪካዊ የሆነ ማስረጃ ከሌላቸው ጣዖት ያመልካሉ ወይ የሚል ንሳቤ እንጠይቃቸዋለን። ምክንያቱም ማስረጃ ስለሌላቸው ማለት ነው። ማስረጃ ካላቸው ደግሞ ማስረጃ ማውጣት አለባቸው። ከሙሴ በፊት ያለ በአብርሃም ጊዜ፣ በኖህ ጊዜ፣ በአዳም ጊዜ ከአዳም በኋላ የመጡ ሰዎችም አሉ አይደለ? በጣም ታላላቅ ሰዎች የሚባሉ ባይብል ላይ የተጠቀሱ ነገር ግን ማስረጃ የሌላቸው አካላት አሉ። አንዴ ይቅርታ ስሚዝ አለ ካለ እስቲ አድሚን አድርገኝ። ዛህራ ቀጥይ። ቆይ ክርስቲያኖች እየረበሹ ስለሆነ አንዴ አድሚን አድርገኝ። ቀጥይ ዛህራ። ኦኬ እሺ፣ ረሳሁት እኮ ቅድም ብላኝ ያሲ። እሺ አንዴ ይሄው ቀጥሉ። በቃ እኔ አድሚን እስከዛልስ ጨርሻለሁ ኦሬዲ። እና ምንድነው ማስረጃ እንጠይቃቸዋለን ክርስቲያኖች። አሁን አዳምም ከአዳም በኋላ የሚመጡ አካላቶች ከአብርሃም በፊትም እነ ይስሐቅና ያዕቆብም ከሙሴ በፊት ያሉት በአጠቃላይ አምላካቸው ማን ነው የሚለውን ነገር እንጠይቃለን። አይ አምላካቸው እግዚአብሔር ነው ካሉ ደግሞ እግዚአብሔር ለመሆኑ ማስረጃ እንጠይቃለን። እግዚአብሔር የሚለው ስያሜ ሲጀምር ከኢትዮጵያ ያልፍም። ሲቀጥል ደግሞ ያህዌ የሚባለው ስያሜ ራሱ እርስ በርስ የሚታታ ነገር ነው ያለው። አንዴ ያህዌ የሚባለውን ነገር ሔዋን ወይም ደግሞ በአዳም ጊዜ የነበረችው ሔዋን እንደተናገረችው አድርጎ ወይም አብርሃም እንደተናገረችው አድርጎ ይናገርና እንደገና ደግሞ ሙሴ ይመጣና ለመጀመሪያ ጊዜ ያስተዋወቀው ያህዌ እሱ ነው ይላል። እርስ በርስ የሚታታ ነገራቶች አሉትኝና ያንንም ጥያቄ እንጠይቃቸዋለን። ያህዌ የሚለው ስያሜ ራሱ ከየት መጣ፣ እንዴት መጣ፣ አይሁዶች እንዴት ይጠቀሙታል፣ እሱንም እንጠይቃቸዋለን። ነገር ግን መጀመሪያ ታሪካዊ ማስረጃ አለን ካላችሁ ታሪካዊ ማስረጃ ይዛችሁ ከመጣችሁ በኋላ ነው ይሄን የምናወራው ማለት ነውና ጀዛኩሙላህ ኸይር። ኦኬ ወያኪ ጀዛኪላሁ ኸይር። እህታችን ዛህራ ጥሩ ፖይንቶችን ነው እንግዲህ ያነሳሽው። እዚህ ላይ አንድ ሁለት ፖይንቶችን ኢንሻአላህ ጨምራለሁ። እስቲ ትልቁ ሆናል ሞዴሬተር መጥቶላል። ሳላ አላረከኝም። ኮንፈርም ማለት አለብህ እንትን ካልከው በኋላ አድርጌዋለሁ። እስቲ ጽሁፍ ያመጣልኛል፣ ያ ኮንፈርሜሽን ያመጣልኛል በኋላ። እስቲ ቆይ
ኦኬ እሺ ቆይ እሺ የዛህራስ መጥቶልሻል ዛህሩ ዛራ ሞዴሬተር ናት ያ መጥቶልኛል ወላኪን ሰው ማስገባት ምናምን አልችልም ኦኬ ሙሉ አይደለም በቃ ቀጥሉ እናንተ እኔ አስተካክለው ኦኬ ክርስቲያኖች ኮሜንት ላይ አላስፈላጊ ነገር ከምትጽፉ ገብታችሁ ለማውራት ሞክሩ እንግዲህ ቤታችሁ ሲኬድ ቤታችሁ እንደምታዩት ነው ደፍሮ ማውራት አይችሉም ሰው ማውራት አይችሉም ሚዩት ያደርጋሉ ይረብሻሉ 10 ሆኖ ነው የሚያወሩት ስለዚህ ፍትሃዊነት ያለበት ቦታ አይደለም መድረካችሁ ኦኬ ሰው እንደፈለገ ሊያወራ አይችልም ሐሳቡን ሊገልጽ አይችልም ሶ ያ ስለሆነ እዚህ ገብታችሁ የፈለጋችሁትን ማስረጃ የመጠየቅና የማሟጋት እንዲሁ ደግሞ አርጊው የማድረግ ሙሉ መብትና ስልጣን አላችሁ በዚህ የምትስማሙ ከሆነ ስድብተውና እዚህ ልናወራ እንችላለን ነው እንግዲህ የዛሬው ርዕስ ስለ አላህ Subhanahu Wa Ta'ala ስም ይመስለኛል የአምላክ ስም ማን ነው የሚል ነው ጥንት ነቢያት አምላካቸውን ማን ብለው ነው የሚጠሩት ኦኬ የጥንት ነቢያት አምላካቸውን ማን ብለው ይጠራሉ የምር ያህዌ ነው የሚሉት ዋቀዮ ነው የሚሉት ወይስ ደግሞ አላህ ብለው ነው የሚጠሩት የሚል ነውና አላህ እውነተኛ የአምላክ ስም መሆኑን እንዴት እናውቃለን ያህዌ ደግሞ የአምላክ ስም እንዳልሆነ ወይ ደግሞ እግዚአብሔር ክርስቲያኖች እንግዲህ በኢትዮጵያ ውስጥ የሚጠቀሙት ስም ነው እግዚአብሔር የሚለው ስም ነቢያት አልተጠቀሙበት ስም መሆኑን እንዴት እናውቃለን የሚል ነው ሶ ይሄንን ስናይ ቁርአን ጌታ አምላካችን አንድ ያስቀመጠልን ነገር አለ ፋይሉን ልክፈትላችሁና አንድ ሁለት ፖይንቶችን እስቲ እናያለን ኦኬ እዚህ ጋር እናገኛለን እሺ ምንድነው ቁርአን ላይ በመራፍ 20 ቁጥር 16 ላይ አምላክ ስለ ሙሴ ወይ ደግሞ ለሙሴ ይናገራል ምን ይለዋል ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላተ ለዚክሪ ይላል እኔ አላህ ነኝ አለው ኦኬ ራሱን ለሙሴ ሲያስተዋውቅ እኔ አላህ እኔ ነኝ ያለኔ አምላክ የለምና ነው ያለው ስለዚህ አንድ ብሎ ወደ ሙሴ ራሱ ሲመጣ ማንነቱን የነገረው አላህ በሚል ስም እንደሆነ ያስቀምጣል ስለዚህ እኔ አላህ ነኝ ብሎ ነው አንድ ብሎ ከሙሴ ጋር የተዋወቀው በሌላም ቦታ በመራፍ 27 በሱረቱ ናህል ላይ ከቁጥር 9 ጀምሮ ያ ሙሳ ሆይ እነሁ አነ አላሁ አልዓዚዙል ሐኪም እኔ አሸናፊው ጥበበኛው አላህ ነኝ አለ ሙሳ ሆይ እነሆ እኔ አሸናፊው ጥበበኛው አላህ ነኝ አይታችኋል አላህ ነኝ ይለዋል ስለዚህ ለነቢያቱ ራሱን ሲገልጽ በዚህ ስም እንደሆነ በግልጽ አስቀምጧል በቃ አላህ በሚል ስም ነው አምላክ ከነቢያት ጋር ሲያወራ የነበረው ለዛ ነው ነቢያቱ እንኳን ሲጠሩት በመራፍ 5 እነ ኢየሱስ እንግዲህ ምን ብለው እንደነበረ ተቀምጧል የማርያም ልጅ ኢሳ ማለ ጌታችን አላህ ሆይ አይታችኋል ጌታችን አላህ ሆይ ስለዚህ አምላካቸውን አላህ ብለው ነው የሚጠሩት እነማን የማርያም ልጅ ኢሳ ስለዚህ ይሄንን ቁርአን ላይ ነው የምናገኘው ቁርአን አስቀድሞ ነቢያት አምላካቸውን አላህ ብለው እንደሚጠሩ በግልጽ አስቀምጠዋል ስለዚህ ይሄ አላህ የሚለው ስም ነቢያችን መሐመድ ይዞት የመጡት ስም አይደለም ወይ ለመጀመሪያ ጊዜ እሳቸው ያስተዋወቁት አይደለም አስቀድሞም የነበረ ሲታመንበት የነበረ ሲያምኑበት የነበረ ትምህርት ነው ይሄንን ከቁርአን ውጪ ማስረጃዎችን ልናመጣ እንችላለን አዳምጡና ክርስቲያኖች አሁን ማወራው አዳምጣችሁ ከዛ በኋላ አይደለም ብላችሁ ደግሞ ገስት ማግባት ትችላላችሁ የማወራውን በደንብ ስሙ ከዛ በኋላ ደግሞ አይደለም ተስተካከለ አንዴ ሳላህ አንዴ ትቀጥላለህ አፍዋን አይ ዛህሩ ተስተካከለ ጀዛከላሁ ኸይረላህ እሺ ሳላህ ያንተስ እኔ አልሆንኩም ችግር የለውም ሌሎቹን አሪም ያርጋቸው እሺ እዚህ ጋር ስለማረግ ኦኬ ኒው ወርልድ ኢንሳይክሎፒዲያ ላይ አንድ የምናገኘው ነገር አለ እሱ ምንድነው the word Allah has been used by Arabic people of different religions since pre-Islamic times ይላል እንግዲህ ስኮላሮቹ pre-Islamic times የሚሉት ቅድመ ነቢያችን መሐመድ ያለውን ነው እስልምና ያው ከሳቸው ጀምሮ ምናምን ስለሆነ የሚያስቡት አንዳንዶቹ በዛ መንገድ ነው የሚያስቀምጡት ግን ኮር ፖይንቱ እሱ ሳይሆን ምንድነው the word Allah has been used by Arabic people ነው መቼ of different religion ባለ እድሜ ውስጥ ወይ ጊዜ ውስጥ since pre-Islamic times የነበረ ነው አስቀድሞም የነበረ ነው the pre-Islamic Arabs worshipped a supreme deity እንግዲህ አረቦቹ አንድ ታላቅ የሆነ አምላክን ያመልካሉ whom they called Allah ብለው ይጠሩታል ይላል alongside other lesser deities ይላል ሌሎች ደግሞ ጥቃቅን ሙሽሪኮች ስለሆኑ ሌሎች ጥቃቅን አማልክትን ያመልካሉ ግን አላህን አልካዱም አንድ ኃያል የሆነ አምላክ እንዳለ ያምናሉ ነቢያችን መሐመድ ሲነሱም በዛ ጊዜ የነበሩ ቁረይሾች እኮ አላህን አልካዱም ባይዘይ ኦኬ ሙሽሪኮች ናቸው
አላህ እንዳለ ያምናሉ። ፕሬስላሚክ አረብስ የሆኑ አካላት እንኳን ወርሺፕ ያደርጋሉ የሰፐረሚ ዴቲ የሆነ ሁም ዘ ኮልድ አላህ ብሎ የሚጠሩት። ምክንያቱም ቁረይሾቹ የአብርሃም ዲሰንደንት ናቸው። ኦኬ ዝርያቸውን ብንመለከት ቁረይሽን ቀጥታ አብርሃም አለ፣ ከዛ ከአብርሃም በኩል ደግሞ እስማኤል አለ፣ ከዛ ማን አለ እነ ነዘር አለ፣ እንደዛ እያለ ቁረይሽ ኪናና ምናምን እያለ ነው የሚቀጥለው አይደለ? ቁረይሽ አለ እሱ በእንትና በኩል በእስማኤል በኩል ወደ አብርሃም ነው የሚሄደው ቁረይሽ ራሱ ማለት ነው። ስለዚህ ያ ስለሆነ አምላክ ያውቃሉ፣ እውነተኛ የሆነውን አምላክ ያ የአብርሃምን አምላክ ያውቃሉ። ነገር ግን ሙሽሪኮች ስለሆኑ ሌሎች አማልክቶችን ያመልካሉ። ይሄንን ቁርአን ላይ እናገኛለን። በሱረቱ ዙመር ላይ ምዕራፍ 39 ላይ ለምንድን ነው የምትገዟቸው ተብሎ ሲጠየቁ ማናዕቡዱሁም ይላሉ አይደለ? ማናዕቡዱሁም ኢላ ሊዩቀርቡና ኢለላህ ወደ አላህ እንዲያቃርቡን እንጂ አንገዛቸውም ይላሉ። እኛ እኮ አናመልካቸው ወደ አላህ እንዲያቃርቡን ነው። ኦኬ ወደ አላህ ያቃርቡናል። ልክ አሁን አንዱ ሲጠይቅ እኔ ከአላህ ጋር ልክ ክርስቲያኖች እንደሚሉት ማለት ነው። ምን እንደሚያመሳስላቸው ነገራቸዋለሁ። እሺ ክርስቲያኖችንና የቁረይሽ ማህበረሰቦች በጣም ተመሳሳይ የሆነ እምነት አላቸው። የቁረይሽ ማህበረሰብ ሲባል ነብዩ መሐመድ የተወለደበት ማህበረሰብና ያ ድንጋይ የሚያመልከው ማህበረሰብ ነው። እና ለምንድን ነው እነዚህን የምታመልኩት ተብሎ ይጠየቃሉ። አሁን ሁበል የሚባል ጣዖት አላቸው። እንደዚህ ጥቃቅን አላት መናት ወዛ ምናምን የሚባሉ እነዚህን የሚመሳስሉ ራሳቸው ይሰሩና ለዚህኛው ይሰግዳሉ፣ ለዚህኛው ይሰግዳሉ፣ ለዚህኛው ይሰግዳሉ። የቁረይሽ ማህበረሰቦች ቆይ ለምንድን ነው እንደዚህ የምትገዟቸው ሲባሉ እነዚያ ከእርሱ ሌላ ጣዖታትን ረዳቶች አድርገው ከኔ ነው እኛም ጋር ተቆርጧል። ከእርሱ እስሚዝ ተመልሻለሁ። መታል። አሁን ቀጥል። ኦኬ ሶሪ ስልክ ገብቶብኝ ነው። ልቀጥል። ምንድን ነው የሚሉት እንግዲህ የቁረይሽ ማህበረሰብ ለጣዖታት የሚሰግድ ነው። እነዚህ አካላት ከክርስቲያኖች ጋር ይመሳሰላሉ፣ እምነታቸው ይመሳሰላል። በምንድን ነው የሚመሳሰሉት የሚለውን ነገራቸዋለሁ እና ይጠየቃሉ። ሲቋረጥ ንገሩኝ እሺ ጋይስ ሁላችሁ። ሀሳቡ ተረብሸዋል፣ ግን እንትን እንደ ግልጽ እስኪሆን እንዲሆንላችሁ ያህል ምንድነው የቁረይሽ ማህበረሰብ እንግዲህ ድንጋዮችን ያመልካሉ። ለምንድነው የምታመልኩት ተብሎ ሲጠየቁ ወደ እነሱ ወደ አላህ እንዲያቃርበን ነው ይላሉ። ስለዚህ ለዚህኛውም ይሰግዳሉ፣ ለዚህኛውም ይሰግዳሉ፣ ለዚህኛውም ይሰግዳሉ። ግን የምንሰግደው እኮ ወደ አምላክ እንዲያቃርበን ነው የሚል ነገር ይናገራሉ። ልክ ይሄ የማን እምነት ነው ከተባለ ከክርስትናው ጋር ምን እንደሚያገናኛቸው ልንገራችሁ። ክርስቲያኖች የተለያዩ አካላትን፣ የተለያዩ ስዕሎችን፣ የተለያዩ እንግዲህ ለነሱ እነዚህ ቅዱሳትን ለነዚህ ይሰግዳሉ። ይሄ ጋብርኤል ሳይሆን አይቀርም፣ ይሄኛው ደግሞ ተክልዬ፣ ሌሎችም አሉ። ለዚህኛውም ይሰግዳል ክርስቲያኑ፣ ለዚህኛውም ይሰግዳል፣ ለዚህኛውም ደግሞ ይሰግዳል። እና ለምንድን ነው ለዚህ የሚሰግደው ተብሎ ሲጠየቅ እያመለኩት እኮ አይደለም ወደ አምላክ እንዲያማልደን፣ ልክ ቁረይሾች እንዳሉት ቁረይሾች ሊትራሊ ወደ አምላክ እንዲያቃርበን ነበር ያሉት አይደለ? ወደ አምላክ እንዲያቃርበን። ይሄ ማለት ለዚህኛው በምሰግድበት ጊዜ በዚህኛው በኩል ወደ አምላክ እቃረባለሁ፣ ሸፋ ይሆነኛል ነው። እንደውም ሸፋ ሊትራሊ እኮ ሸፋ ናቸው ብሎ ነው የሚያምኑት። ሸፋ ናቸው፣ ይማልዱልናል፣ አምላክን ይጠይቁልናል ብሎ ያምናሉ። ዘሴም ሺት ነው በነገራችን። ወደዚህም ስትመጡ ለተክልዬ የምንሰግደው አማላጅነቱ በረከቱ ከኛ ጋር ይሁን። የማን የተክልዬ የተክለ ሃይማኖት አማላጅነት ከኛ ጋር ይሁን፣ ወደ አምላክ ያቃርበናል ይላሉ። ልክ አስቀድሞ ጣዖታት ሲሉ የነበሩትን ትምህርት ነው። እኛ ይሄንን እምቢ ብለን መተን ይሄንን የምንቀበልበት ምክንያት የለም። ባይዘይ ቀለም ስላለው አይደለም የምንቀበለው። ይሄኛው በቀለም ስላጌጠ አይደለም። ኦኬ ይሄኛው ክንፍ ስላለው አይደለም።
ይሄኛው ክንፍ ስላለው አይደለም። ይሄኛውን እምቢ ብለን መተን ይሄኛውን አንቀበልም። ስትጠሩን እንመጣላችሁ። ለዚህ ነው ባይዘይ ኦኬ፣ አንመጣም። እምቢ ብለን የመጣ ነው ሲጀመር። አናመልካቸውም ወደ አምላክ እንዲያቃርቡን እንጂ ብለው ጣዖት አምላኪያን የተናገሩትን ነገር እናንተም አናመልካቸውም እንዲያማልዱን እንጂ ስትሉ ሁለታችሁንም ኤክስ ነው የምናደርገው። ምክንያቱም አናውቃለን ይሄንን ትምህርት አስቀድመን፣ እናንተ ባትሉን እንኳን ቀድሞ ያለ ትምህርት ነው። ስለዚህ ዋና ፖይንቱ እሱ አይደለም። አሁን ምን ያህል ይመሳሰላሉ የሚለውን ሳይሆን ላሳያችሁ የፈለኩት ጣዖት አምላኪያን አላህ እንዳለ አልካዱም። ኤቴስቶች አይደሉም ጣዖት አምላኪያን። አምላክ አለ፣ ከሁሉ በላይ የሆነ ታላቅ አምላክ አለ። ይሄ ታላቅ አምላክ ኦኬ፣ ቀጥታ እንደዚህ ጸሎታችን ይሰማል የሚል ነገር የላቸውም። በጣም ደደብ ስለሆኑ ጣዖት አምላኪ የሆኑ እንግዲህ የሚያመልኩ ሰዎች አምላክ ጸሎትን የሚሰማው በአማላጅ በኩል ነው። ስለዚህ ምድር ላይ ድንጋይ ሰርተን ለድንጋዩ ከሰገድን አምላክ ያኔ ነው የሚሰማን ብሎ ነው የሚያምኑት። እንደዛ አይደለም። ወይዛ ሳለከ ኢባዲ አኒ ፈኢኒ ቀሪኡ ኡጂቡ ዳዕወተ ዳዒ ኢዛ ደዓን ነው ያለው። ጠይቀኝ እኔ እመልስልሃለሁ ነው ያለው። ዳይሬክትሊ ብትጠይቀኝ እኔ እሰማሃለሁ። የንስሐ አባት አያስፈልግም። ስለዚህ ከዚህ የምንረዳው አስቀድሞ በአብርሃም በኩል የመጣውን በአብርሃም በኩል የተሰበከውን እውነተኛውን አምላክ እንግዲህ ጣዖት አምላኪያን እንኳን እንዳልካዱት ነገር ግን እንዳሻረኩበት ነው የምንረዳው። ይህንን እስቲ አንድ ኢማም አልጋዛሊ ዘ 99 ቢዩቲፉል ኔምስ ኦፍ ጋድ የተሰኘ አንድ መጽሐፍ አለውና አልመቅሰድ ፊ አስማኢል ሁስና ኢማም አልጋዛሊ ሜዲቫል ፔሪድ ላይ ነበረ ስኮለር ነው። በዚህ መጽሐፍ ላይ ገጽ ስንት ነበረ? ገጽ 51 ላይ ፔጅ 51 ላይ ስለ አላህ Subhanahu Wa Ta'ala ስም ያስቀምጣልና ይሄ የአላህ ስም 99 ስሞች አሉት አይደለ? አላህ Subhanahu Wa Ta'ala እና ከስሞቹ መካከል ዩኒክ የሆነ አንድ ስም አለ። ከሁሉም ከስሞች ሁሉ የበላይ የሆነ አንድ ስም አለ። ኦኬ፣ ይሄ አላህ የሚለው ስም ምን ያህል ዩኒክ የሆነ ስም እንደሆነ ልንገራችሁ። በምን ደግሞ እንደሚለይ ልንገራችሁ። as for saying Allah ስንል ኦኬ፣ as for saying Allah it's a name for the true of existent አለ። የህልውና ስም ነው አለ። የኤግዚስተንት ስም ነው፣ የእውነተኛ ህላዊ ስም ነው። ይሄ ህልውናን የሚገልጽ የሆነ ስም ነው። ባይዘ መጣሪያ ስም አይደለም። ይሄ መጣሪያ ስም ብቻ አላህ ሲባል ልክ አሁን ስሚዝ ብዬ ስሚዝን ብጠራው ይሄ መጣሪያ ስም ነው አይደለም? አህመድ ይሄ መጣሪያ ስም ነው። ወይ ዛራ ወይ ምናምን ወይ እንደዚህ ስንል ይሄ መጣሪያ ነው። ነገር ግን አላህ እንደዛ አይደለም። የኤግዚስተንት ስም ነው አለ። the one who unites the attributes of divinity የዲቪኒቲን የመለኮትነትን ባህሪ ዩናይት ያደረገ በአንድ አጠቃሎ የያዘ ነው። ይሄ ማለት አርራህማንን በውስጡ የያዘ ነው። ይሄ ማለት አረዛቅን፣ አሰመድን፣ አልቁዱስን የያዘ ነው በውስጡ። 99 ስሞች የተለያየ ትርጉም አላቸው። ለምሳሌ አሰመድ የሁሉ መጣጊያ ነው። አርራህማን በጣም አዛኝ ነው አይደለ? አልቁዱስ ደግሞ ንጹህ የሆነ ምናምን፣ አረዛቅ የሚረዝቅ የሆነ ምናምን ይባላል። 99ኙም የራሳቸው ትርጓሜ ያላቸው። ግን አላህ የሚለው ስም the one who unites the attributes of divinity ነው። የመለኮትነትን አጠቃላይ ባህሪ በውስጡ የያዘ ነው። is subject of the attributes of lordship and a unique into existence በሁለተኛው ህልውና በህላዌ አጠቃላይ ባህሪያትን በውስጡ የያዘ ነው። ስለዚህ you should know ልታቅ ይገባል that this name ይሄ ስም is the greatest name of 99 name of God አለ። the greatest ታላቅ የሆነ ስም ነው ከ99ኙ የአምላክ ስሞች መካከል great and glorious because it refers the essence ገላጭ ስለሆነ which unites all the attributes of divinity የአምላክነትን ባህሪያት አጠቃላይ ረህማንን፣ አራሂምን፣ አረዛቅ፣ አሰመድ በውስጡ የያዘ ስለሆነ ከስሞች ሁሉ የበላይ የሆነ ስም ነው። ስለዚህ አላህ ስንል መጣሪያ ብቻ እየጠራን አይደለም። ስም ብቻ እንደዚህ የሆነ እንደዛ እያልን አይደለም። ህልውናን የሆነ ዛትን ገላጭ የሆነ ስም እስሙ ዛት የሚባለው እኮ ለዛ ነው። አላህ እስሙ ዛት ይባላል። ዛት ህልውና ነው። ሳላ ምንድን ነው ቢባል ሰው ነው። ሳላ ምንድን ነው ከተባለ ሰው ይባላል አይደለ? ሰው ይሄ የህልውናዬ ስም ነው አይደለ? ለምሳሌ ሰውነት ህልውና ነው። ስለዚህ የህልውና ስም ነው ይሄ ሳላ የሚለው። ኦኬ፣ ይሄ መገለጫ ነው። አክቹአሊ የኔ መጣሪያ ነው። ግን ይሄ ሰውነት በራሱ የሚጠራበት ህልውናው በዛ መንገድ ነው የሚገለጸው። የኔ ሰውነትን የሚገልጽ የሆነ መጣሪያ ማለት ነው። ልክ ሰው የሚለው የጌታ አምላካችንም እንደዛ ነው። አላህ ስንል ህልውናውን ነው እየጠራን ያለ ነው እንጂ የሆነ መገለጫ ብቻ ሰዎች ያወጡለት ብቻ አይደለም። የሱን መገለጫ የሚገልጽ የሆነ ስም ነው።
ስለዚህ ከስሞች ሁሉ የተለየ ስም ነው፣ ከስሞች ሁሉ ታላቅ ስም ነው እና ይህን ስም የሆነ ነቢያችን መሐመድ እንዳላመጡት ከላይ አይተናል። ኦኬ ነቢያችን መሐመድ እንደዚህ ዝም ብሎ ያመጡት ስም አይደለም፣ በፍጹም አምላክ ነው የገለጠላቸው። አስቀድሞም ያለ ነው ብለን ደግሞ የሆነ ኢንሳይክሎፒዲያ ብሪታኒክ ኢንሳይክሎፒዲያ ሂስትሪን ገልጸን ነበረ። ይህንን አይተናል። ከዛ ውጪም ደግሞ በአራማይክ ቋንቋ ውስጥ ስንመለከት ኢየሱስ እንኳን የሚጠቀመው የሆነ ስም ነው። ይሄንን አርጊው ማድረግ የሚፈልግ ማንኛውም ክርስቲያን ካለ በሩ ክፍት ነው። ለምሳሌ አሁን ኢየሱስ ክርስቶስ ምን ነበር? የምር ኢየሱስ እግዚአብሔር ምናምን ያለ እንደዛ ነው የሚጣራው? ክርስቲያኖች እንደዛ ይመስላችኋል? ኢየሱስ የዛሬ 2000 ዓመታት በፊት ያሁን ራስ ስትመለሱ ታሪክ ውስጥ ኢየሱስ ሲባል የሆነ እግዚአብሔር ምናምን ብሎ እንደዛ ይመስላችኋል? አሁን ብዙ ክርስቲያን በእርግጠኝነት ሁሉም ክርስቲያን ያልኩ አይደለም፣ አንዳንዶች አሉ። ይሄ ሁሉንም ማጣቃለል አልፈልግም፣ ግን አንዳንድ ክርስቲያኖች ኢየሱስ የዛሬ 2000 ዓመት ወደ ኋላ ሲመለስ እግዚአብሔር ምናምን ብሎ የሚያወራ ይመስላቸዋል። እንደዛ አይደለም። እግዚአብሔር አይሻገርም። እግዚአብሔር አይደለም ጥንት ዘመን ኢየሱስ ጋር ሊመለስ ይቅርና እዚሁ ኢትዮጵያ ውስጥ እንኳን ሁሉም ቦታ የለም። አይ ፕሮሚስ ሁሉም ቦታ የለም። ቃል ገባላችኋለሁ። ወረድ ብለን የሆነ ቦታ ብንጠይቅ እግዚአብሔር የሚለውን ስም ዋቀዮ ነው የሚያውቀው። ወደ አርሲ ነው እግዚአብሔር ማን ነው ብትለው ማን እንደሆነ አያውቅም። ወይ ዋቀዮ ነው የሚል ወይ የሆነ ነገር ነው የሚል ሊትራሊ ዋቀዮ ነው የሚል አይደለም። ኢየሱስ ሊያውቀው እኮ ነው በዚህ ኢትዮጵያ ውስጥ እንኳን ሁሉም ቦታ። አሁን አንተ ወደ ኤዥያ ሄደ እግዚአብሔር ምናምን ብትል ምን እያወራ እንደሆነ ምን እያልክ እንደሆነ አያውቅም። ከዚህ አይሻገርም። ከኢትዮጵያም ሁሉም ቦታ አልተዳረሰም። ሶ እግዚአብሔር ብሎ አይጠራም ኢየሱስ። አዎ አምላክ አለው ኢየሱስ፣ አምላኩን ይጠራ ነበር፣ አምላክ ይል ነበር። ግን ምን ብሎ ነበር የሚጠራው ነው ጥያቄው። ይሄንን ስንጠይቅ ምን እንግዲህ history.com ላይ what language did Jesus speak ኢየሱስ የምን ቋንቋ ተናጋሪ ነበረ ብሎ ይጠይቃል ራሱ። most religious scholars and historians agree with Pope Francis that the historical Jesus principally spoke a Galilean dialect of Aramaic የአራማይክ ቋንቋ ተናጋሪ ነበር ይላል። እሱ ብቻ ሳይሆን ደግሞ እዚህኛው ላይ what language did Jesus speak በተሰኘው የፕሮቴስታንት ቴዎሎጂካል ዩኒቨርሲቲ ያስቀመጠው አንድ አርቲክል አለ። እዛ ስርም ጂሰስ ኔቲቭ ላንጉዌጅ አራማይክ ነው ብሎ ያስቀምጣል። ኔቲቭ ላንጉዌጁ ሌላ ቋንቋም ሊያውቅ ይችላል፣ ዕብራይስጥ ሊናገር ይችላል፣ ግን ኔቲቭ ስፒከር ነው። የአራማይክ ቋንቋ ኔቲቭ ስፒከር ነው እና በቃ በግልጽ እሱ አራማይክ ቋንቋ ተናጋሪ እንደነበር ያስቀምጣሉ። ኦኬ የአራማይክ ቋንቋ ተናጋሪ ነው እና በአራማይክ ቋንቋ ደግሞ ምን ነበር አምላካቸው? አምላክን ማን ብሎ ነው የሚጠሩት ሲባል ኦኬ አላህ ብሎ ነው የሚጠሩት። አላህ በአራማይክ ሲሆን ነው። አላህ በአረብኛ ነው አይደለ? ጠበቅ ይላል። ሁለት ላሞች አሉ፣ አላህ ብለን እንጠራዋለን። አላህ ብለው ይጠሩ ነበር። ይሄንን ከአራማይክ መጽሐፍ ቅዱስ እንመልከት። ሌላ ቦታ ሳንሄድ አራማይክ መጽሐፍ ቅዱስ ላይ zaramaicscripture.com ብላችሁ ስትገቡ zaramaic scripture እንደዚህ ሳታቆራርጡ .com ብላችሁ ከገባችሁ አዲስ ኪዳንን ታገኛላችሁ። ዘሌተር ኦፍ ያዕቆብ የያዕቆብ መልእክት ምናምን የሚል ነገር ታገኛላችሁ። ያንዳንዱ ቦታ ይሄንን ታገኛላችሁ። ለምሳሌ ጄኮብ ጄምስ አብደላህ ብሎ ያስቀምጣል። አብደላህ ማለትም slave of God። ያዕቆብ አብደላህ ነው ይላል። በቅንፍ ደግሞ አብደላህ ነው ሲባል slave of God ማለት ነው ብሎ ያስቀምጣል። ያዕቆብ አብደላህ ነው ማለትም የአላህ ባሪያ ነው ብሎ ያስቀምጣል። ሌላም ቦታ ብንመለከት ይኸው አላህ እያለ አላህ ብሎ ቅንፍ ደግሞ ጋድ ብሎ ነው የሚያስቀምጠው። ኦኬ አላህ ብሎ ያስቀምጣል፣ ጋድ ብሎ ነው የሚያስቀምጠው። በቅንፍ ታምናላችሁ ወይ ነው? ኢየሱስ አላህ ብሎ ሲጣራ እንደነበር ታምናላችሁ ወይ? ወይስ እግዚአብሔር እንደሚል ነው የምታምኑት እናንተ? ሌሎች ቦታዎችን ብንመለከተው ጳውሎስ አብደላህ ሬቨረንስ ኦፍ አላህ ዘ ኮማንድ ኦፍ አላህ ፒስ ሸላማ ፍሮም አላህ ያ ፒስ ፍሮም አላህ ሰላም ከአላህ ነው ምናምን እያለ ያስቀምጣል። ዘ ኮማንድ ኦፍ አላህ የአላህ ትእዛዝ የአላህ ምናምን እንደዚህ ነው የሚያስቀምጥ እያንዳንዱ ቦታ መጽሐፍ ብትመለከቱ። ሌላው ተውት አረብኛው መጽሐፍ ቅዱስ እንኳን ቲቶ 1:1 ላይ ይሄ መጽሐፍ ቅዱስ ነው። አብዛኛው ህዝበ ክርስቲያን በአረብኛ ቋንቋ እንግዲህ አረብ ተናጋሪ ክርስቲያኖች አሉ። በመጽሐፋቸው ላይ ያስቀመጡት ነገር አለ። ቲተስ ምዕራፍ 1 ላይ ምን ብሎ ያስቀምጣል? ቡሉስ አብዱላህ የመጽሐፍ ቅዱስ ነው ያዘኝ። ኦኬ የከፈትኩላችሁ መጽሐፍ ቅዱስ ነው። ምን ብሎ ያስቀመጠው? ቡሉስ አብዱላህ። ጳውሎስ አብዱላህ ነው አለ። አብደላ ነው በቃ ጳውሎስ አብደላ ነው። ጳውሎስ አብደላ ነው እያለ ነው። እዛው ወረድ ብላችሁ አንድ መስመር ወረድ ስትሉ ሙኽታሪላህ በአላህ የተመረጠ
በአላህ ተመረጠ። እዛው ወዐደ ቢሃ አላህ፣ እዛው ደግሞ አላህ አላህ። እያንዳንዱ ቦታ አላህ 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 አላህ፣ ይሄን ነው የምታገኙት። ስለዚህ አስቀድሞ ሲታወቅ የነበረው ስም አላህ የሚል ስም ነው እንጂ ከጊዜ በኋላ እናንተ የምትጠሩት ይሄ ያህዌ ኤሎሂም ምናምን እነዚህ ስሞችን በፍጹም አይደሉም። አታችሁ፣ በፍጹም አይደሉም። በፍጹም ይሄ ከጊዜ በኋላ የመጣ ስም ነው። አይደለም ብላችሁ መሟገት ከፈለጋችሁ፣ አይደለም ብላችሁ ይሄን ሐሳብ መቃረን የምትፈልጉ ማንኛውም ክርስቲያን ካላችሁ እዚህ ውስጥ እንደዚህ የሚባል ነገር የለም ምናምን ካላችሁ መጽሐፍቶችን ከፍተን እናወራ። የሲሪያክ መጽሐፍ ቅዱሶችን የናንተ መጽሐፍ ሆሊ ባይብል ፍሮም ኤንሸንት ኢስተርን ቴክስቶችን ከፍተን ልናወራ እንችላለን። ኦኬ፣ እስቲ እዚህ ላይ ሐሳብ አላችሁ ወንድሞች? ጀዛከላህ ሳላህ፣ አሪፍ ፖይንቶችን ነው ያነሳው። ያው ከመጀመሪያውኑ እንደ ኢትዮጵያ ኮንቴክስት